በሰላም አበቃ። እንኳን ደህና መጣ። እንዲህ ነው እንጂ የኛ ጀግና፣ እንዲህ ነው ለሀገር መዋረቅ። እንኳን ደህና መጣ። እናመሰግናለን። እንዴ ምን ሆኖ ነው? ደህና አልነበር እንዴ? ልጆች እስቲ ጸበላም አይዞ ቢስሚላ ምን ሆኖ ነው? በአላ ይሄማ ሴጣን ነው። ደህና ነኝ አታስቡ፣ ደህና ነኝ። ይህንም ቁጥጥር ማድረግ የሚችል ስልጣን ተሰጥቶታል። ይሄው የአስቸኳይ ጊዜ አዋጁ አስተባባሪ ግብረ ኃይል የሰዓት እላፊ ገደቦችንም መጣል ይችላል። ውዴ መጥቻለሁ። ሰሬቱ መንቀሳቀሰው ምን ያህል ነው? እንዴት ዋልክ? ደበረህ አይደለ? ጥዬ ጠፋሁ። ብታይ ሰራ ብዝት ብሎብኝ እኮ ነው። ቆይቶ እኔ አነሳዋለሁ። ኧረ ችግር የለም፣ አረፍ በል አታስብ። ይቅርታ ማገዝ ሲገባኝ አስቸገርኩሽ አይደል? እንዴ ምን ሆነሃል? ቤት አይደል እንዴ? ይልቅ አሁን ዝም ብለህ አረፍ በል። ቆንጆ እራት ነው የምሰራልህ። እሺ እና ውሎ እንዴት ነበር? አሪፍ ነበር። የቆየሁት እኮ የሚጣላ መጣ እናቴ ቤት ሄጄ ነው። እንዴ ለምን ማዘርን ታስቸግራቸዋለሽ? እኔ ያለው አይደል እንዴ? አይ ትንሽ አረፍ በል ብዬ እኮ ነው። አንቺስ ለምንድን ነው የምታለቅሰው? ወይስ ቤቱን ለቅቄላችሁ ልውጣ? ውዴ ተረጋጋ። ልጅ እኮ ናት፣ እኔ አባብላታለሁ። ይቅርታ፣ ለምን እንደሆነ አላውቅም፣ ድምፅ እየረበሸኝ ነው። አውቃለሁ፣ ይገባኛል። ውዴ ተረጋጋ። ወይ ውዴ ሳልነግርህ አሪፍ ዜና አለኝ ደግሞ። ኧረ ምንድን ነው? ቅድም እየመጣሁ አጎቴ ደውሎልኝ ነበረ እና ስራ አግኝቼልሃለሁ፣ ነገ መጀመር ትችላለህ ብለዋል። በእውነት ደስ ይላል በጣም። በቃ ተመልሼ መሄድ የለብኝማ። እና በመጀመሪያ ደሞዜ ምን ልግዛልሽ? መቼ ዕለት መንገድ ላይ ያየናት ቀሚስ። የምሬን እኮ ነው። ምን ያስቅሻል? እንደውም ለአንቺም ለሚጣም ተመሳሳይ ቀሚስ። ውዴ እሱ ይደርሳል። ዋናው አንተ ደህና ሁንልኝ ብቻ። እና ይሄ ደግሞ ተመልሶ መሄድ የሚሉትን ነገር ከአይምሮ አውጣው። እሺ ካልሽ ይሁንልሽ። ነቃበል እንግባ።
ወንድም ሰዓት ሄዷል። እባክህ ልንዘጋ ነው። እኔ ምን አገባኝ? አንዴ መሰቃያ ለሀገሬ ብዬ እንጂ ብሞት ለሀገሬ ብወደቅ ለሀገሬ እኔ ጨካኝ ነኝ እንዴ? አይደለህም። አይደለሁም። እኔ መጥፎ ነኝ፣ ንገርኝ። እኔ መጥፎ ነኝ? አይደለህም እኮ እኔ መጥፎ አይደለሁም፣ ግን ማንም አይረዳኝም። እኔ ያለሁልህ፣ እኔ እረዳሃለሁ። አትረጂኝም። ማንም አይረዳኝም፣ ማንም አይወደኝም፣ ግን እኔ መጥፎ አይደለሁም። አዎ ውድዬ፣ አይደለህም። አንተ የምወድህ ባለቤቴ፣ ለሀገሩ የሚሞት ጀግና፣ ለልጁ የሚያስብ አባት ነህ። ልጄ እወድሻለሁ። ለአንቺ ስል ምንም አደርጋለሁ። ችላ አልኩሻ፣ ይቅር በይኝ። እሷም ትወድሃለች። ማንም ባይወድህ እኛ እንወድሃለን። እሺ ከባድ ከሚባል አደጋ የተረፉ ሰዎች የሚሰማቸው የጥፋተኝነት ስሜት አለ። አንዳንዶቹ ደግሞ ቀላል የማይባል የአካል ጉዳት የሚደርስባቸው ሰዎች ሊኖሩ ይችላሉ። እና እንደዛ አይነት ሁኔታዎችን እናንተ አይታችሁ ግን እናንተ ደህና ሆናችሁ የምትወጡ ከሆነ ሰርቫይቫል ጊልት ይባላል። እዛ ጋር ምንድነው ሰውነታችን የሚሰማው ነፃ ሆናችሁ መውጣታችሁን በተአምር እንደሆነ አይደለም አስዩም የሚያደርገው፣ እናንተም እጃችሁ እንዳለበት ነው አስዩም የሚያደርገው። መጀመሪያው ቴስት ምልክት ከአደጋ ጋር ተያያዥነት ያላቸው ነገሮች በትውስታ መልክ ወይንም ደግሞ በህልም አይነት መልክ እየተመላለሱ ማስቸገር፣ እንዲሁም ደግሞ አደጋ አሁን እየተፈጠረ እንዳለ በማሰብ የመረበሽ ስሜቶች ናቸው። ሌላኛው ቴስት ምልክት ደግሞ አሉታዊ የሆነ የአመለካከትና የስሜት ለውጥ ሲኖር ነው። ይህም ሰዎች ቴስት ሲያጋጥማቸው እኔ ጥሩ ሰው አይደለሁም አለም ደግሞ አደገኛ ቦታ ናት ብለው ሊያስቡ ይችላሉ። እንዲሁም ደግሞ ራሳቸውን ከሰዎች ሊያገሉ ይችላሉ። የንዴት፣ የሀፍረትና የጥፋተኝነት ስሜትም ሊያጠቃቸው ይችላል። ይህንን ታሪክ የምናገረው ምናልባት በዚህ ታሪክ ውስጥ ራሳችሁን የምታገኙ ሰዎች ትኖራላችሁ ብዬ ስለማስብ ነው። ዛሬ ልነግራችሁ የመጣሁት የሜንታል ሄልዝ ጆርኒ ነው። በጥቂት ወራት በፊት በጣም የተለያዩ የስሜት መደንዘዞች ሰሙኝ ነበረ። ምንም አይነት ተስፋ አይታየኝም። በጣም ድባት ውስጥ ነበርኩ። መብላትም ሆነ መጠጣት፣ ራሴንም ለመጠበቅ ንጽህናዬን ለመጠበቅ ምንም አይነት ተነሳሽነት አልነበረኝም። ስራ መሄድ፣ ቤተሰቦቼን መከታተል፣ ለአንከባከብ አልቻልኩም ነበረ። በተለያዩ ጊዜያቶች ውስጥ የሚሰማኝ መሞት እንዳለብኝ ብቻ ነበር። መሞት በጣም ነበር የምፈልገው። ከዛ ውጭ የሚሰማኝ ስሜት አልነበረም። እንደዚህ አይነት ስሜት የሚሰማችሁ ሰዎች ካላችሁ በአቅራቢያችሁ ወዳለ የሕክምና ተቋም ሄዳችሁ የንግግር ሕክምና ወይ የአእምሮ ጤና ሕክምና ብታደርጉ ይመከራል።